ሰላችሁ ድንቁርና ሲጮህ አዋቂነት ዝም ይላል። አህያ ለነብር ሳር ሰማያዊ ቀለም እንዳለው ይነግረዋል። ነብርም አይ አይደለም አረንጓዴ ነው ይላል። ታዲያ እንዲህ እያለ በመሐከላቸው ያለው ክርክር እየሞቀ ሄደ። መግባባት አቃታቸውና እንዲሸመግላቸው የጫካው ንጉስ ወደ አንበሳ ይሄዳሉ። ከዛም አንበሳ ጋር እንደደረሱ አህያ የጮኸች ክቡርነቶ እውነት አይደል ሳር ሰማያዊ ቀለም አይደል ያለው ትለዋለች። ታዲያ አንበሳም በትክክል በማለት መለሰላት። አህያም አሁንም ወደፊት ጠጋ በማለት ነብር በኔ ሐሳብ አይስማማም፣ እኔን ይቃረነኛል፣ ስለዚህ አስቆጥቶኛልና እባክን ይቀጣልኝ አለች። አንበሳም በጥሞና ካዳመጠ በኋላ ለ5 ዓመት ነብር ምንም እንዳያወራና ዝም እንዲል በማለት ፍርዱን አሳለፈ። አህያም በፍርዱ ተደስቶ እየዘለለ ሳር ሰማያዊ ነው በማለት እየጮኸ ሄደ። ነብርም ፍርዱን ተቀብሎ ሲያበቃ ክቡርነቶ ሳር አረንጓዴ ሆኖ ሳለ ለምን ቀጣኝ አለ። አንበሳም እንደዚህ ሲል መለሰ፣ በእርግጥ ሳር አረንጓዴ ነው አለ። ነብርም ታዲያ ለምን ቀጣኝ አለው። ታዲያ አንበሳውም እንደዚህ ሲል መለሰ፣ ሳር አረንጓዴ ወይም ሰማያዊ መሆኑ ጥያቄው ምንም አያደርግም። እኔ ይህንን ነገር የወሰንኩት እንደ አንተ አይነት ንቁና አስተዋይ ብልህ የሆነ በማይረባ ነገር ከአህያ ጋር የተከራከረ ጊዜውን እንዳያጠፋና ሌላ ጊዜ እንደዚህ አይነት ነገር ወደኔ እንዳይመጣብኝ ነው ሲል መለሰለት። በመቀጠልም እንዲህ አለው፣ ብዙ ሰዓት የሚጠፋው ከሞኝ ጋር በምታደርገው ክርክር ነው። ሞኝ እውነት ወይም ስለ እውነተኝነት ሳይሆን የሚጨነቀው ስለ ድልና ስለ እምነቱ ነው። ታዲያ የመጨረሻው የአንበሳው ንግግር ገራሚ ነበረች። ድንቁርና ሲጮህ አዋቂነት ዝም ይላል አለው። እናም ወዳጆቼ ከሞኞች ጋር የምታደርጉት ክርክር ትርፉ ድካም እንጂ ሌላም አይደለም።